እንደገና አዲስ ሕይወት እግዚአብሔርን እያመሰገናችሁ የምትቀጥሉበት ሕይወት ነው የጀመራችሁት። ይህን እግዚአብሔር መንገዱ ረዥም ኑሮውን ደስታ አድርጎ ያድላችሁ። እግዚአብሔር እንግዲህ ብዙ መናገር አልችልም። ብዙ ብናገር ደስ ባለኝ። በተለይ ከወንድሜ ጋር ከዘራይ ጋር ብዙ ጊዜያትን አሳልፈናል። እግዚአብሔርን አገልግለናል። አብረን በሚገባ ነው የማውቀው። ትጉህ ድካም የሌለው ቤተክርስቲያን ባልነበራቸው ጊዜ ሌሊት ሄደው ከፍቶ ቤተክርስቲያንን የሚያስገለግል እውነት የእግዚአብሔር ፍቅር በልቡናው የተሳለበት ወንድማችን ነው። እህታችንን እንግዲህ በተቻለ መጠን በቅርብ አላውቃትም፣ ብዙና አውቃታለሁ። የሆነ ሆኖ እንግዲህ አንድ አድርጓችኋል፣ አጣምሯችኋል። ይህንን ጥምረት ይህንን ትስስር አክብሮ መያዝ ነው። አክብሮ መያዝ ነው። ሁልጊዜ ከችግሮች የሚፈጠሩ ከውጭ አይደሉም፣ ከውስጥ ናቸው የሚመጡትና እነዚያን እኛው ያመጣናቸውን እኛው መልሰን በማክበር እና በመነጋገር ከአንደበታችን ያለውን ለሁለቱም ዝግጁ ናት አንደበታችን፣ ለክፉ ለደጉ። ቅዱስ ያዕቆብ እንደተናገረው በትምህርተ ቡሐትን በጌታ ትምህርት ላይ ዘባቲ ጽድቅ ወሐሰት ይወዝን፣ በእሷ በዚች በአንደበት ጽድቅም ይወጣል ሐሰትም ይወጣል። ላጥፋ ካሉት ያጠፉባታል። ላክብር ልውደድ ላክብር ላፍቅር ካሉባት ደግሞ ፍቅርን ይገልጹባታል። ያዕቆብ ቅዱስ ያዕቆብ የተናገረው ይህንኑ። ትንሽ እሳት ትንሽ ስትሆን ተራራውን ሁሉ ታቃጥላለች እሳት። እሷም ሁለቱም ነገሮች ይወጡባታል። በአንዷ እግዚአብሔር እናመሰግንበታለን፣ እንደገና ደግሞ መለሰን ወንድማችንን እንሰድብበታለን፣ እንቆጣበታለን። ሁለት ምላስ ኑሮን አይደለም፣ አንዷ ናት ይህን ሁሉ ነገር የምትፈጥረው እና እሷን ለእግዚአብሔር ማስገዛት አለብን። እግዚአብሔርን ካመን ከተከተል ከተነጋ እልፍ በአንድ አቅጣጫ ክፋት ቢመጣብን በትዕግስትና በትህትና ስንይዘው ነገሩ ሁሉ ወደ መልካም ያደርሰናል እና የእግዚአብሔር ሕግ መከተል ነው። ቃሉን የሰማነውን በልቡናችን ያሳድርብን። በቃል ይነገራል። አዎ ያንን በእውነት መያዝ አለብን፣ ልብ ማድረግ ያለብን። እናንተ አትመከሩም ያውቃለሁ። በዓለም ላይ ያለው ችግር ግን የሚፈጠረው በዚችው እግዚአብሔር ለምስጋና በፈጠረልን ልናመሰግነው ከፍ ከፍ ልናደርገው የጠዋትን ለማታ የማታውን ለጠዋት የሚያደርስልን የሚመራን እጃችን ይዞ የሚደግፈን ካሰብነው የሚያደርሰን የፈለግነውን የሚሰጠን ታላቁ አምላክ የሰጠንን ትተን ማናየው በአጠገባችን የሌለ ስልጣን ያልተሰጠው በምንም አይነት ተሾክኮ ገብቶ በመካከላችን ቅራኔን ሲፈጥር ባልና ሚስትን ሲያጣላ እናትና ልጅን አባትና ልጅን ወንድምና ወንድምን እህትና ሲያፋጅ ይህን አይከብድንም። ዝም ብለን እንገዛለታለን። የእግዚአብሔር ተገዥዎች ሆነናል። የሰይጣን ተገዥዎች ሆነናል ማለት የምንቀጣል የእግዚአብሔር ተገዥነት ነው፣ ሕጉን ነው። ይህን ነው እንግዲህ ነቢዩ ዳዊት እንደለውን ይዛ ህመም ከኒ ሕግህን ለማስተማር
የተጫንከኝ መጫን ያከበድከኝ ክብደት ኋላ ደስ አሰኘኝ። ወደ መልካም ስላደረሰኝ ደስ አሰኘኝ። ስንማረው ይከብደናል፣ ስንናገረው ይቀለናል እና ሕግህን ማወቅ ሕግህን ለመማር ያደረጉት ድካም ያ ድካም እንደገና ወደኋላ ላይ አስደሰተኝ፣ መንገድ ሆነኝ፣ ሕይወት ሆነኝ ብሎ እኛንተ በሁሉም አንደበት በሁሉም ልቡና ገብቶ ነው ነቢዩ ዳዊት የሚናገሩ። ሐዋርያትም ቅዱሳን አባቶችም የሚናገሩት የሚደርሱት የሁሉን ነው፣ የእነሱን አይደለም። ጻድቃን በገዳም በዋሻ በበረሃ ወድቀው የሚናገሩት የሚያስተምሩት የሚደርሱት እነሱ ምን አድርገው ምን አጥፍተው የእኛን ጥፋት እያዩ ነው ይህንን ሀሳብ የሚሰጡት። እና እንደዚህ ብሎ ሲያበቃ ማይላፍ ወርቅ ወብሩ ይሄ ይሰንህ ጋር ከማይላፍ ወርቅ ወብሩ ብዙ ከብዙ በዘመኑ አቆጣጠር ሚሊዮን ቢሊዮን ብለን ከምንቆጥረው ገንዘብ ይልቅ ያንተ ሕግ ይሻለኛል። በድህነትም በተመጠነ ኑሮ ውስጥ ሆነን በአንተ ሕግ ብንሄድ ይሻለኛል። የነቢዩ የዳዊት ምክር ነው። ይህን ነው ማሰብ ያለብን። እንግዲህ እግዚአብሔር ገንዘብንም ሁሉም ነገር ሲሰጠን ለእኛ ጥቅም ነው። ግን ከጥቅሙ ጎን ዲያብሎስ ደግሞ ጥቅማችንን የማይወደው ሌላ ነገር እያመጣ ይስልብናል። እንድንጣላ፣ እንድንለያይ፣ እንድንፎካክር፣ እንዳንሰማማ አንዱ የሚመክረውን አንዱ እንዳይሰማው ያደርግና ሌላ ችግር ይፈጥራል። አሁን እንግዲህ ይህን ሁሉ ለመከላከል ይህን ሁሉ ጥፋትን ክፋትን ለመከላከል እግዚአብሔር የሰጠን ደግሞ ቅዱሳን አባቶቻችን የሰሩልን ጸሎት፣ ጌታም ያስተማርን ጸሎት፣ የአጋንንት መቀጥቀጫ የአጋንንት ማባረሪያ ጸሎት፣ ጠዋት ተነስቶ ጸሎት፣ ማታ ሲተኙ ጸሎት፣ ቀን ሲያልፉ ጸሎት። እናውቀውም ልብ አንለው ሆነን ነው እንጂ በቤተክርስቲያን በሀገራችን በኢትዮጵያ ጸሎት ከአንደበታችን ተለይቶ አያውቅም። ልጆች ሁናችሁ እንደው በድሮ በአሁኑ በዚህ በቅርብ ጊዜ የተወለደውን ትውልድ አላውቅም። የእኛ ትውልድ ዘመን የጥንቱ ዘመን እናቶቻችን ቄሶችም አይደሉም፣ አባቶቻችንም አይደሉም፣ እናቶቻችን የሚያስተምሩን ነበረ። እናቶቻችን እንጀራ ስንቆርስ ዝም ብለን ላክ ብናደርግ ወደ በስመ አብ በል በስመ አብ ወወልድ ወመንፈስ ቅዱስ በል። እነሱ የሚያውቋት ይችን ነው፣ አጭሯን በስመ አብ በል ነው። እነሱም ወደ በኋቃ ሲገቡ አንድ ነገር ሲጀምሩ በስመ አብ ወወልድ ጸሎት ነው። ጠዋት ተነስቶ ከሁሉም በፊት ሰላም አውለ የእግዚአብሔር የኢትዮጵያውያን ባህል ነው። ባህል እምነት ያወረሰን ባህል እግዚአብሔር የሰጠን ጸጋ። አሁን ያ ነገር ሁሉ ያለ አይመስለኝም፣ ቀርቷል። ጠዋት ተነስቶ ሌላ ነገር ነው። ራሱ የምንመካከርበት የምንድንበት መስመር የለም። ሁሉም ተነስቶ የነጮቹ ዘመኑ ያመጣው ሲስተም አለ። መሰዳደር ጸጋ ሆኖ ገንዘብ ማግኛም ሆነ ሰዎች የሚከብሩበትም ሆነ ይባላል። እንግዲህ አላውቀውም። የሚከብሩበት ገንዘብ የሚያገኙበት መሰዳደር፣ እባካችሁ እንዲህ አድርጉልን እንዲህ አድርጉልን እንዲያው እንድናድግ ብዙ እንዲኖረን ሰው ቤተሰብ እንዲኖረን እንዲህ ለእኛም ይጠቅመናል፣ ለእናንተ ደግሞ ይህን እንልክላችኋለን እንዲህ አድርጉልን። ገንዘብ ማግኛ ነው። ተሰዳድበን ተገዳድለን ነው ገንዘብ የምናገኝ እና
ትንሽ ወደዚያ ሰፋ አደረኩት። ወደ ራሳችን እንመለስ እና እግዚአብሔር እንኳን ለዚህ አበቃችሁ ሙሽሮች። ቀሪው ጊዜ ለእናንተም የእናንተ ደስታ ለእኛ የእኛ ደስታም ለእናንተ ነውና እንደው በዚህ ጊዜ ይህን የመሰረቱ በዚህ ጊዜ በቅዱስ ቁርባን አንድ የሆኑ በእግዚአብሔር ኃይል የተጣመሩ ወንድማችን እህታችን እዚህ ደረሱ፣ ይህን አደረጉ፣ ለዚህ በቁ እያል ፈጣሪንም እንድናመሰግነው እናንተንም ደስ እንዲላችሁ እንግዲህ ቃላችሁን ጠብቃችሁ በእግዚአብሔር ፊት የተፈጸመ ቃል ነውና ሕግ ነውና ስርዓት ነውና አደራ ጠብቁ። አርአያና ምሳሌ ለመሆን ጣሩ። እግዚአብሔር ይጨመርበት። እናንተ እኛ ልባችን መስጠት ነው። በእኛ መካከል በእኛ ላይ የሚሰራው እግዚአብሔር ነው። እኛ ወደን ፈቅደን እኛ መልካም እንፈልጋለን እንወዳለን፣ ግን ዝም ብሎ መልካሙ ደግሞ አይመጣም። አንደበትህን ከክፋት ከልክል ይላል። እግርህን ወደ ሌላ ወደማይጠበቅበት ቦታ ወደማይፈለግ ቦታ ከመገስገስ እግርህን ሰብስብ፣ ወደ ኋላ እጅህን ለምጽዋት ዘርጋ። የተቸገሩትን እርዳ። የተሰጠን መመሪያ ነው። ለሰው ልጅ ሁሉ የተሰጠው ነው። መቀማት አይደለም፣ መስጠት ነው የሚያጸድቀው። መግደል አይደለም፣ እንዳይሞት መርዳት ነው የሚያጸድቀው። ይህን ሁሉ ሀብታችን፣ ይህን ሁሉ ጸጋ፣ ይህን ሁሉ የእግዚአብሔር ስጦታ ሰይጣን ነጥቆናል። ወገናችንም ዓለም ሁሉ ተነጥቋል። ልቡን አጥቷል። ከእግዚአብሔር ተለይቷል። አይጸልይም። እንኳንስ በሌላ ቦታ ያለው በቤተክርስቲያን ያለው አይጸልይም። ዛሬ ከይቅርታ ጋር እኛም ካህናቱ ስሙ ነው እኛ ጋር ያለ። ግብሩ እንደምታዩት እንደምትሰሙት ነው። ከዓለም የተለየን አይደለንም። አንድ ወቅት አንድ ብፁዕ ሊቀ ጳጳስ ኤርምያስ የሚባሉት እኛ አሁን ከዓለም ምንድነው የሚለየን? ቀሚሳችን ብቻ ነው ብለዋል። ቀሚሳችን የለበስነው ልብስ ነው እንጂ ከዓለም ጋር የሚለያየን በሌላው ብንስ ነው፣ ብንከፋ ነው፣ ከዓለም ጋር ተደባልቀናል ብለው እውነቱን ሲናገሩ አድንቀናል። በወቅቱ ግን በተግባር መግለጽና ማሳየት ያለብን እኛው መሪዎች ነው የሚለን። እግዚአብሔር በእርሱና በሕዝብ መካከል ያቆመን ምስክሮች፣ አስታራቂዎች፣ ሰውን ከሰው ሰውን ከእግዚአብሔር ለማስታረቅ በጸሎት እንድንተጋ፣ መስዋዕት እንድናሳርግ፣ የፍቅር መስዋዕት እንድናቀርብ፣ ዝም ብሎ መቀደስ አይደለም፣ ዝም ብሎ መጮህ አይደለም። ልብን አንጽቶ ልብን ቀድሶ ለእግዚአብሔር ተመችቶ ሕጉን ጠብቆ የሚቀርብ መስዋዕት ወደ እግዚአብሔርም ደስ ብሎት ይቀበለዋል። በአባቶቻችን በመጽሐፍ ቅዱስ እንደምንረዳው አቤልና ቃየል ሁለቱም መስዋዕት አቅርበዋል። ወንድማማቾች ናቸው። በጠብ ውስጥ ገብተው ግን መስዋዕቱን የተቀበለለት እግዚአብሔር የተቀበለለት ይሆንለታልና ሰው አላቸው። አባታቸው መስዋዕት አቀረቡ። የአቤልን ተቀበለው። ለምን? ንጹሕ ነበር። እውነት ወደ ፈጣሪው አምኖ የቀረበና ለጽድቅ የተዘጋጀ ሰው ነበር። ቃየልም አቀረበ ከማን አንሳለሁ፣ ግን እንዲወደድለት አድርጎ ስላላቀረበው ተጎዳበት። ተቅበዝባዥ፣ ከወገን የተለየ በረሃ ለበረሃ እንደ አውሬ ኮሽ ሲል የሚደነግጥ አድርጎት ቀረ ይላል። የሚደነግጥ ዘሩ ሁሉ በመጨረሻ ያዘርገው የኖህን አይህን ያስወረደው የአቤል መስዋዕት ደግሞ እስከዛሬ ድረስ ሲዘከር ሲወድ ሲነገር ይኖርለታል በጽድቅ ስላቀረበው። እና ወዳጆች እንግዲህ
የእናንተን ደግሞ ዛሬ የተቀበላችሁት መስዋዕት ቁርባን በልቡናችሁ ስሎ አዋህዶ እስካሁን ድረስ የመጣችሁበት የክርስትና ሕይወት የበለጠ ጠንክሮ ምሳሌና ራዕይ እንድትሆኑ አሁንም የእግዚአብሔር ፈቃድ ከእናንተ ጋር ይሁን። እግዚአብሔር ይባርካችሁ። ያጀባችሁትን አብራችሁ በዚህ ደስታ የተካፈላችሁት ሁሉ እግዚአብሔር ይባርካችሁ። በሰላም በዓላችንን ያስፈጽመን።